አሁን የምንገኝበት ደግሞ ቀበና ድልድይ ጋር ነው። እንደዚህ አይነት ግድብ አይታሰብም በአዲስ አበባ ውስጥ። ትልቅ ግድብ ሰርተናል። ትልቅ መዝናኛም ነው፣ የቱሪስት መዳረሻ ነው። ለአካባቢው ትልቅ የሆነ ጤናማ እይታንና ጤናማ መዝናኛ ቦታን የሚፈጥር ነው። እንደገና ደግሞ በከተማችን ላይ ያለውን የመጠጥ ውሃ ችግር ለመፍታትም ጭምር የተጠቀምንበት ነው ማለት ነው። ትልቁ ግድብ ነው የሚሆነው በከተማ አይታሰብም ነበር አለ አዲስ አበባ ውስጥ እንደዚህ ግን መስራት ማሰብ ብቻ ሳይሆን አስበን መተግበር ችለናል። ብዙ አልሚዎች ወደዚህ ብትመጡ ሳትቀደሙ ጥሪ እናደርግላችኋለን። ይሄ ነገ የማይገኝ ስፍራ እንደሚሆን ምንም ጥርጥር የለም። የመሃል ከተማውን ተብሎ የሚገለጥ አካባቢ ነበር። አሁን ዋናው መሃል ይሄ ሆኗልና እና ከዚህ በላይ ማልማት ይቻላል። ከዚህ በላይ ልንጠቀምበት ልናስውበው እንችላለን። እኛ በሰፊው ሄደንበታል። ከዚህ በላይ ደግሞ ለማላቅ ባለሀብቶቻችን የግል አልሚዎች ያስፈልጉናል ማለት ነው። ልክ ከእንጦጦ ፒኮክ በሰራነው መንገድ ያደረጋችሁትን ተሳትፎ ኑ እዚህም ሌላ ሁለተኛው እና ሌላኛው አማራጭ ፈጥሮላችኋል ማለት እወዳለሁ። Sham